እንዴት ናችሁ? ዛሬ በሌላ ቪዲዮ በድጋሚ ተገናኝተናል። ከዚህ በፊት በሰራውላችሁ ቪዲዮዎች ላይ ያለቀ ካልሆነ አትሊስት ለማለቅ የተቃረበ ሳይት ነው የምንፈልገው ብላችሁ ነበር። ስለዚህ ይሄንን አፓርትመንት ከዚህ በፊት ማስጎብኘቻችሁ ነበር። ይሄን ያለቀ አፓርትመንት ልክ እንደዚህ ቆንጆ አድርገን ጨርሰን የምናስረክባችሁ ደግሞ አፓርትመንቶችን መሀል ቦሌ ላይ እየገነባ እንገኛለን። በጥቂት ወራቶች ብቻ የምትረከቧቸው አፓርትመንቶች ማለት ነው። ስለዚህ እነሱን ሄደን እንያቸው። ተከታተሉ። እሺ ያልኳቸው የቦሌ ሳይታችን ጋር ደርሰናል። እንደምታዩት አብዛኛው ስራዎቹ አልቀው ሽፋኑም እየተነሳ ይገኛል ማለት ነው። ቤቶቹም እንዲሁ ቻክ እየተሰራላቸው ነው። ውስጥ ገብተን ደግሞ ሌሎች እየተሰሩ ያሉ ስራዎችን አሳያችኋለሁ ማለት ነው። እንሂድ። ቦሌ 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 እሺ ቤቶቹ ጋር ደርሰናል ማለት ነው። ይሄ የምታዩት ኮሪደሩ ነው። እንደምታዩት የሴራሚክ ነጠፋውም እንዲሁ አልቋል። ከላይ የጅፕሰም ቦርዶች እንዲሁም ደግሞ የገመድ ዝርጋታውም አልቆ መብራት መቅጠም ቻክ ማድረግ አይነት ትናንሽ ስራዎች ናቸው የሚቀሩት ማለት ነው። ወደ ቤት ውስጥ ስንገባ ደግሞ እንደምታዩት የሴራሚክ ስራም እንዲሁ እየሰራ ነው እንገኛለን። ሙሉ የህንጻው ላይ ደግሞ የኤሌክትሪክ ገመድ ዝርጋታውን ጨርሰናል። ከዛ ውጭ እንደምታዩት የጅፕሰም ቦርዶችን እየሰራን ነው። ከዛም ያሉትን የደንት ሲስተሞች በሙሉ እንዲሁ እየጨረስን ነው ማለት ነው። ከዛ ውጭ ደግሞ ማየት እንደምትችሉት የቧንቧ ዝርጋታ እየሰራን ነው ማለት ነው። ስለዚህ አብዛኞቹ የዝርጋታ የኢንስታሌሽን ስራዎችን ሙሉ ቢውልዲንጉ ላይ እያጠናቀቅን ነው ማለት ነው የምንገኘው። በደንብ ደግሞ ዲቴል ያሉትን ስራዎች ከቧንቧው ዲቴል ያሉበትን ሲስተሙን ደግሞ አሳይቻችሁ ተመልሰን እንገናኝ። ቦሌ 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 ለዚህ እንዳያችሁት ነው ማለት ነው። አብዛኛው የዝርጋታ ስራ ጨርሰናል ማለት ነው። ሌላኛው ደግሞ ወደ ቤቶቹ ስንመጣ እዚህ ሳይት ላይ ባለ 1፣ ባለ 2፣ ባለ 3 እንዲሁም ደግሞ ባለ 4 መኝታ አፓርትመንቶች ነበር የነበሩ። ነገር ግን ከባለ 1 እስከ ባለ 3 መኝታ ያሉትን አፓርትመንቶች በሙሉ ሽጠን ጨርሰናል ማለት ነው። አሁን የቀረ ባለ 4 መኝታ ብቻ ነው። ይሄ የሚያሳየው ምን ያክል ተፈላጊ እንደሆነ ነው ማለት ነው ፕሮዳክታችን። ስለዚህ ነገር ግን ባለ 1 እና ባለ 2 መኝታ የምትፈልጉ ደንበኞቻችን ግን ከዚሁ አጠገብ ሌላ ሳይት አዲስ ሳይት እየገነባ እንገኛለን ማለት ነው። ያው በተለመደው በፍጥነት ገንብተን እሱንም እናስረክባቸዋለን። እሱን ደግሞ በሌላ ቪዲዮ ሰራላችኋለሁ። አሁን ስለዚህ ሳይት እያወራን ስለሆነ ነው። ባለ 4 መኝታ 217 ካሬ አፓርትመንት አለን ማለት ነው። ይሄንን አፓርትመንት በሴሚ ፊኒሽድ በፉሊ ፊኒሽድ አማራጭን ማግኘት ትችላላችሁ ማለት ነው። ሴሚ ፊኒሽድ እና ፉሊ ፊኒሽድ ምንድን ነው የሚለየው ብላችሁ ለምትጠይቁ ደንበኞች ደግሞ ፊኒሽድ የምትፈልጉ ደንበኞቻችን የምናካትትላችሁ ነገር አንደኛ ነገር የውጭ በሮቹ ሃይ ካርበን ቮልት የምንላቸው ወይም ደግሞ የካዝና በር የምንላቸው አይነት በሮችን ከጣሊያን እያስመጣን ነው የምንገጥምላችሁ ማለት ነው። ከዛ ውጭ ኦፕን ኪችንም ክሎዝድ ኪችንም ስለሚኖረው ባለ 4 መኝታ አፓርትመንት የኦፕን ኪችኑንም የክሎዝድ ኪችኑንም ኪችን ካቢኔት እና ኪችን ካውንተር እኛው እንገጥምላችኋለን ማለት ነው። መብራቶቹን እንዲሁም ደግሞ ሪንግ ላይቶች የመሳሰሉ ኢንተሪየር ዲዛይኖቹን በሙሉ እንገጥማለን ማለት ነው። ስለዚህ ሳሎናችሁ ውስጥ ይዛችሁ የምትመጡት ሶፋና ጠረጴዛችሁን ብቻ ይሆናል ማለት ነው። ከዛ ውጪ ደግሞ እኛ ከሌሎች ሴቶችን ይለያል። እዚህ ሳይታችን ላይ ሴሚ ፊኒሽድ ለምናስረክበው አፓርትመንቶች የሴራሚክ ስራ ሙሉ እንሰራለን ማለት ነው። የባዝሩም ሴራሚኮችን ይሄንን ደግሞ የምናደርግበት ምክንያት ምንድን ነው? ብዙ ጊዜ ሴሚ ፊኒሽድ ሲረከብ አንዳንድ ደንበኛ በደንብ በሃይ ኳሊቲ ማቴሪያሎች ፊኒሽንጉ ላይ ሰራ ይችላል፣ ፈሳሽ ሊኖር ይችላል ማለት ነው። ስለዚህ ለደንበኞቻችን ከማሰብ አንጻር የመታጠቢያ ቤቶችን ሴራሚክ ሙሉ በሙሉ ሰርተን እናስረክባለን ማለት ነው። ከዛ ውጪ የኤክስቴሪየር በር እንትኖቹ የዊንዶዎቹን አሉሚኒየም ፍሬም ገጥመን ጨርሰን ነው ማለት ነው የምናስረክባቸው። ፉሊ ፊኒሽድ ደግሞ ማየት የምትፈልጉ ደግሞ ኦልሬዲ ጨርሰን ያስረከብነው ሳይት ስላለ እሱ ላይ ፉሊ ፊኒሽድ ምን እንደሚመስል ደግሞ አይተን እንመለስ። ቦሌ 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 ቦሌ
volley, 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 volley. 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 ስለዚህ ፉሊ ፊኒሽድ የምትፈልጉ ደንበኞች አሁን እንዳያችሁት አይነት አፓርትመንት ጥንቅቅ አድርገን ነው የምናስረክባችሁ ማለት ነው። ከዛ ውጪ ደግሞ ቤቱን ስትገዙ አፓርትመንቱ ብቻ አይደለም የምትገዙት፣ ፓርኪንግ ስፔስ ይኖረዋል። ከበቂ በላይ ፓርኪንግ ስፔስ አለው። 3 ቤዝመንት ፓርኪንግ አለው ማለት ነው ይሄ ቢልዲንግ። ከዛ ውጪ ደግሞ የመዋኛ ገንዳ ቴራስ ላይ ይኖራል ማለት ነው። በኋላ ላይ ወተን እናያለን። ቴራሱ ላይ 24ኛ ፍሎር ላይ የመዋኛ ገንዳ፣ ጂም እና ስፓ፣ የልጆች መጫወቻ ቦታ ያካተተ ይሆናል ማለት ነው። እንዲሁም ደግሞ 3 ሊፍቶች አሉት። እነዚህ 3 ሊፍቶች ደግሞ ነዋሪዎች የሚጠቀሙባቸው ነው። ሴፍቲያቸው የተጠበቀ ከዚህ በፊት እንደምንጠቀምባቸው አይነት ሊፍቶች ማለት ነው። በካርድ አክሰስ እንዲደረጉ ሊፍቶች ይሆናሉ ማለት ነው። እነዚህ አሚኒቲዎች ያሟላ ነው። አሁን ደግሞ ቴራስ ሄደን ያሉትን አሚኒቲዎች አይተን እንመለስ። እነዚህ የምታያቸው ደግሞ ሊፍቶቻችን ናቸው ማለት ነው። ቅድም ሜንሽን እንዳደረኩላችሁ 3 ሊፍቶች ናቸው ያሉት። አሁን ለመግባት ስራችንን እያጠናቀቅን ነው ማለት ነው። የጽዳቱን ስራ እየሰራን ነው። በእነዚህ 3 ሊፍቶች ሆናል የምንጠቀመው። እነዚህ ሁለቱ ነዋሪ ብቻ የሚጠቀምባቸው ሊፍቶች ናቸው የሚሆኑት ማለት ነው። ይሄ ደግሞ የእቃ ማጓጓዣ እንዲሁም ደግሞ ከታች ያሉት የሚጠቀሙበት ይሆናል ማለት ነው። ፕራይቬሲያቸውን የጠበቁ በካርድ ብቻ የሚሰሩ ሊፍቶች ናቸው ማለት ነው። ቴራሱን ላሳያችሁ ወደ ላይ እየወጣሁኝ ምን ትዝ አለኝ፣ ከቤታችሁ የምታገኙትን ቪው ላሳያችሁ ብያሰብኩኝ። ባለ 4 መኝታውን አፓርትመንት ስትገዙ ከመኝታ ቤታችሁ ይሄንን የመሰለ እይታ ይኖራችኋል ማለት ነው። እንደምታዩት ቦሌ መድኃኒዓለም፣ ኤድና ሞል እንዲሁም ደግሞ ሙሉ ከተማው ይታያል። ወደ ኤርፖርቱ ቀጥታ ከዚህ ይታያል ማለት ነው። ቴክ ኦፍ እና ፍላይቶችን ከዚህ ሆናችሁ መቆጣጠር ትችላላችሁ ማለት ነው። እንደምታዩት በጣም የሚያምር ሲቲ ቪው ያለው አፓርትመንት ነው ማለት ነው የምትገዙት። ስለዚህ በዚህ አጋጣሚ እንዳያመልጣችሁ ወደ ቴራስ ልጅ ቦሌ 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 ቦሌ። እሺ 24ኛ ፍሎር ቴራሳችን ጋር ደርሰናል ማለት ነው። እዚህ ፍሎር ላይ ነው ማለት ነው ያሉት አሚኒቲዎች የሚኖሩት። ቅድም የጠቀስኩላችሁ የመዋኛ ገንዳ፣ ጂም እና ስፓ፣ አዳራሽ፣ አውትዶር የሆነ ደግሞ ኢቨንት ማዘጋጃ ቴራሳችን እዚህ ላይ ነው የሚሆነው ማለት ነው። ነገር ግን ስዊሚንግ ፑላችን የሚሆነው ቅድም ሜንሽን እንዳደረኩላችሁ ከዚህ ዳይሬክትሊ ቀጥሎ ሌላ አፓርትመንት እየገነባ እንገኛለን። እሱም ተመሳሳይ G+24 ስለሚሆን 4ኛ ፍሎር ላይ ተገናኝቶ ስዊሚንግ ፑሉ እዛኛው ቢልዲንግ ላይ ይሆናል ማለት ነው። እሱ ይቆይብናል ብላችሁ እንዳትሰጉ። ያው በፍጥነታችን የምታውቁን ሰዎች ትኖራላችሁ። ለማታውቁን በጣም በፍጥነት ነው የምንገነባው። ከጥቂት ወራት በኋላ እሱ ተመሳሳይ ሌቭል ላይ ስለሚደርስ መርጅ ተደርጎ ስዊሚንግ ፑላችን እዛ ላይ ይሆናል ማለት ነው። እንዴት ነው የሚሆነው? አዳራሻችን የሚሆነው እዚህ ጋር ነው። ይሄ የምታዩት ስፔስ ኢንዶር ኢቨንቶችን ለማዘጋጀት የምንጠቀምበት አዳራሽ ነው የሚሆነው ማለት ነው። የሲግናል ሳይታችን ላይ እንደምታውቁት ማለት ነው። ይሄ የምታዩት ስፔስ ደግሞ አውትዶር የሆነ ኢቨንቶችን ለማዘጋጀት የምንጠቀመው ነው ማለት ነው። ከዚህ ጥግ እስከዛ ጥግ ሰፊ ስፔስ አለን ማለት ነው። ትላልቅ ድግሶችን መደገስ ለምትፈልጉ የሚያምር ቪው እያገኛችሁ ማዘጋጀት ትችላላችሁ ማለት ነው። እዛ ጋር ደግሞ የጂም እና ስፓ ስፔሳችን ይኖረናል ማለት ነው። ከአዳራሹ እና ከጂም እና ስፓው በላይ ደግሞ ሲግናል ሳይታችን ላይ እንደምታውቁት ከላይ የሚሆነው የባስኬትቦል ኮርት እንዲሁም ደግሞ የልጆች መጫወቻ ቦታ ይኖረናል ማለት ነው። ስለዚህ እነዚህን የመሳሰሉ አሚኒቲዎችን በነፃ እያገኛችሁ የምትኖሩበትን ቅንጡ አፓርትመንት እንድትገዙ በድጋሚ እየጋበዝኳችሁ ነው ማለት ነው። ከታች ባለው ቁጥር ሌንሳ እያላችሁ እየደወላችሁ ተጨማሪ ዲቴል መረጃ ማግኘት እንዲሁም ደግሞ ሳይቶቹን ከኔ ጋር መጎብኘት ትችላላችሁ ማለት ነው። ደውሉልኝ። ቦሌ 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 ቦሌ